ከተከሳሽና ከከሳሽ ቀድመን እየተገኘን ጭንቆ ነው እኮ ጎልቶንኛ ሌላ እኮ ሸንጓለን እኮ ምንድነው እንዴ የሚያሸው የታችኛውም ዛሬ ነው ለካ አዎ ያኛው መጣከር ያለ እንዴት ነገር አለው መሰለኝ የርሶ ብላትና ችሎታ አንሶም እንጂ ጠንከር ያለ ነው ምን ብላትማ ከኔ ፎቶ ወልቶ የተረፈው እኔ እንደ ወራሴን አላሞገስም ነው እንጂ አረ እንደርሱ ያለ ፍርድ ሸንጎ ሰጪ የለም አረ ግነት አረ አረ ተይ እናቴ ሄሙሶ ማውረድ አይደለም እባክሽ ቁጭ ተይ ባሊ አንድ ፍሬ ተይ እባክሽ ተይ አታልቅሽ እንደው አንጀት ነው የምትበላው ተይ ንባያም ደረቀ ምንድነው እና ብለው አሁን በዚህ ሰዓት ስንት ስራ እያለ የሚያደናግሩኝ ብሎና አንጀት ያው ይዳርቃል አይዞሽ እንዶ አይዞሽ ግዴለሽ ባሊ አፈር ልብላል እኔ ንቀም ለበል ሳያህል ነውና እኔንም እኮ ወድ ልታስበይ ነውና ወድ ልታስበይ እኮ ነው አይሳቸው ይቱኝማ ያለኝ እንደው ያለኝ አይቶኝማ እንደው እሳቸው ናቸው የሚረዱኝ እናቴ ያውቁታል አዘንን ያውቁታል እንዴት ነው ግን እንደዚህ ተንገበገብሽ አዘኑ ጠርቀ ነው ይገባኛል ግን አልተካችሁም ነው ምንድን እንደ እሱንማ ገና ሐሳብ ላይ ነበርና አይዞሽ ሐሳብ ላይ ነበርና ታዲያ ምን ያደርጋል ባጭሩ ቀራ በቃ ከዚህ በኋላ በቃ እኮ ምን ኑሮን በሙሉ ነው እንደኛ ጋር የምታለቅሰው በቃሽ ምንም ጉዳይ ነው ብሎ አሁን እሳቸው ጋር ሁነኛ ቦታ ነው የመጣሽ ከዚህ በኋላ ፍርድ መጓደል የለም ይፈርዱልሻል በቃ የተበደልሽውን ይክሱሻል ግድ የለም እንዴ ሶስተኛ መሰክር ማንን እናድርገው ማን ይሻላል እንዴ አንቺ ባለቤት አይሆንም አይ የኔውማ አይሆንም እንዴት መጨረሻ ላይ ጉድ እንዳይሰራና እንዴ አንቺን ከወደደሽማ እንደዚህ አደርግም ስማ በጣም ነው የሚወደኝ ሰፍሰፍ ብሎ ነው እና ከወደደሽ ባንቺ ይቀልዳል እንዴ አይቀልድም እስቲ ቆይ ድንገት አመጣው ዘረጥ እንዳይደርግ አይ አማክሪውና ያው እንደኛ እንዳያርጉ እንዲመሰክር አድርጊው እሺ ይሻላል አዎ እሺ በቃ እንጠይቀዋለን በቃ እንግዲህ እንጀምራለን ችሎት ሁነኛ ቦታ ስለመጣሽ አታስቢ በተከበረውና በታፈረው በአቶ ካሳ ችሎት ላይ ህዝብ አርደ ተበዳይ ህዝብ አርበ ምረበዳይ በተሰበሰበበት የዛሬውን ችሎታችንን እንጀምራለን ወደ ችሎቱ እኔ ጨርሻለሁ እኔም እኮ ለባሌ የመጣው ችሎት በጣም ታይ ችግር የለውም አሁን እንግዲህ ከሳሽ አንቺ አይደለሽ አልመጣም ተከሳሹ የለም አልመጣም ያውልህ እኔ እዚህ ጋር እንቅጭ አርጌ የምናገረው ሐሳብ ተልብ የምናገረው ሐሳብ ወረቀቱን ስጫቸው ያልከኝ ወረቀት ሰጥቻለሁ ሰጣነዋል አብረን ነው የሰጣነው አዎ ታዘች ሰዓት ሽርፍርፍ እንደው የቃም ሆነ ሰኮንድ ተሚባለው ሽርፍርፍ ቢያረክ ፍርድ ላይ እንዲመዘገብልኝ እፈልጋለሁ በሱ ምንም ሐሳብ እንዳይገባሽ በቃ መዝግብ አንተ አዎ መዝግብ እሺ እንግዲህ ተከሳሹ እስከሚመጣ ድረስ ምን እናደርጋለን በባዶ ወዳችን እንግዲህ አንፈርድ አይደለ የሚቀመሱ እህል ውሃ ከመጣ እሱ ይቅረብና እህል ውሃውን እያልን እንቆያለን ምን አምጣ ብለው ነው እዚህ መንደር እኔ ብቻ ነኝ እንዴ ሽማግሌው ነፍስ ማረም ነው በዛው ነፍስ ማረም ሁልጊዜ ማልቀስ ቀን ማልቀስ ኦሮ እማሽ በልተንቻ ነፍስ ማረ ያለው እንግዲህ እንበላለን እንግዲህ ማወራረጃው ማለት አዎ ገና ድራል ድርተኛ
እነሱ ናቸው ተጎን ተጥሪው ተምኑም ታሰፋው ተቀርጣል መጣ ግን እንፈርድልሻለን። አዎ ይፈረዳል። ፍርድ ቢገኝ ሲሉት ወዚህ ዋርገ እንድትፈርድ ያዘው እንጂ ያዝ ግድ የለም ያዝ ግድ የለም። እወድሻለሁ ትላለህ። መቼ ነው በተግባር የምታሳየኝ? እኔማ ሁሌስ በተግባር ላሳይሽ ልም እንዴ ምን እንዳሳይሽ ነው የምትፈልጊው? አንድ ነገር ብቻ አድርግልኝ። ንገሪ ዝም ብለሽ። ምስክር እንድትሆንልኝ ነበር። ምስክር? አዎ። የማን ምስክር? አንድ ሰው አለ እና ገሎት አልገደልኩትም ብሎ እና ተዚያ በኋላ አንቺ እኔ እንደፈለገኝ እኔ ትሆኛለሽ? አዎ እሆናለሁ። እና ምን ችግር አለው? በቃ እሆናለሁ እንጂ። እሺ ሲቀማሱት ተባረኪ በው የችኮላ ነገር እሺ አላስተባከውት ወደዛ በለው አሁን ህዱልክ ነው እንዳይደፋ እስቲ እና እንጂ እንትን በይ እንጂ ለሁላችንም አደራርሽን። አዎ ፍርድ በባዶ ወደ አያስኬድም በባዶ ወደ አያስኬድም አይደል እንዴ? ብላ እንጂ ብላ እንጂ በእናቴ እየበሉ ነው መታገል እንደ ለማለት ነው። በጀስት ምን እንደለም እሺ ራቀኝ ደግሞ ያዙ በባዶ ወድ ፍርድ አይፈረድም። ተባረች እንደው ያም እኮ እንደው ነፍሱን ይማረው እንዳ ባለቤትሽም እንደው ብሎ ነው ጠጡ ነው ነፍስ ይማር አሃ እንዴ ሳትፈርዱ ጁማ መጀመሪያ ድገምበት አይዞህ የሰላት ወንዱ አይ ደሞ ሌላም ይዞ ሊሄድ የሆነ ምልክት አለ ማለት ነው። አዎ ምልክት አለ ማለት ነው። ምልክት ነው ሊጓደል ነው ተዳፋ ኧረ እኔ እያለሁ ነው እንዴ ፍርድ የሚጓደለው እኔ እያለሁ ሮክ ተዳፋ ቀጀለ የሆነ ነገር መጥፎ ምልክት ነው ይሄ ከሳሾች ግን እንደው እንደ መሰከሮች ግን እነሱ ይመጣሉ ሀገራቸው ሩቅ ነው ቀሩ የለም ቢመጡ እስኪ በደንብ ፍርዱ እንዴት ነው ታየው? እሺ ታብሳባርጉ አይዞህ ጠጣበት አንተ ድግም ምን በቃ እንደው ያሰላት ወስንደ ንቃት ነው መቼም ታመጣም ተብዬ ሲያናት ተብዬ ተጎኗ ሰው የለም ተብዬ ረን ያለው ቢመጫወቻውኝ ያቀራው አትጥይ ንሽማ ተው ተዋላችሁ ጤና ይስጥልኝ። ሰላም ናችሁ? ወደዛ አንሹ እህል ላይ ደረስ አንሹ እንደጨረስን መጣ ጨረስን እየተጠጣ ነው። ምን በደህና ነው ወይ የተፈልገ ያላውጨው ምንስ ምንም ጉዳይ እንደሌለበት ሰው ልትቀመጥ ነው። ምን ጌታ አቆማለሁ የተፈለኩበት ምክንያት ምን እንደሆነና ለምን እንደፈለጋችሁኝ አላውቅም። እንዴት ነው ነገሩ? አያበለጠን ገለሃል አልገደልክም? አያበለጠ ሞተ እንዴ? ገለኸዋል አይደል? እናት ያላጅ በቃ ይሄን ያዞን ባህን አቁም። ይሄን ያዞን ባህን እያሳየህ ፍርዱን ለማስተጓጎል የምታደርገውን ነገር ታቆማለህ። እንዴት ያን ነገር ነው እናንተ? እንዴት አድርጌ አያበለጠ እንዴት አድርጌ ገለዋለሁ? አብሮ አደገን አፈር ፈጅተን አብረን ያደግነውን እንዴት እናሞተ ወይ የገደልከው አንተ አይደለህ? ከብትንሽ ጥብለህ አብረህ ከሄድክ በኋላ ወንዝ ዳር ላይ ስትደርስ ገፍትረህ ጥለህ ገለሁ የመጣ አዎ የተደረገ ይሰው እንኳን ባገኘው ኧረ ተው እናንተ ኧረ እንደው አይባልም ነውር ነው። ጣፉ አንተ ጣፉ ምን ነው ለሰው ነፍስ ለደሮ ጫጩት የሚራራ ልብ ነው ያለኝ። እውነቴን ነው። እንኳን የሰው ነፍስ ለጣ አይደለ ከሳይፋም ከሱን አስረድታናለች። እንደገና ደግሞ አንተ መከላከያ ነገር ከሌለህ አለም እንደዚህ ያለሽ እንደምን ተገኘ? አዲስ ነገር ተገንታ ምንድነው? እሺ አለኝ እኮ እሺ አለሽ? አዎ ደስ ሲል ደስ ይላል አይደል? እና እንዴት ነው
በቃ እሺ ብሎኛል። መሰከር ወሰናችሁ? ወይ ደስ ይላል። እኔም ደስ ብሎኛል። እና መቼ ይሁን? በቃ ዛሬ ነው የተቀጣጠርነው። ዛሬ እንሂድ ይዘህ ነው በቃ። እሷ ምስክር አለ። አለ አንቀጣፊ እሷ ምስክር አለ። እሺ ይመስከርብኝ። ጓደኛን አብሮ አደገን ገድያው ከሆነ ይመስከርብኝ። እንጃልገድልክ ህጓ እንዴት አድርጌ እውነት ነው ከብትና ይግዛ ብዬ ቀስቅሼው ቅዳሜ ዕለት ተገናኝተን ነበር። እሑድ ዕለት ወንዝ ተሻግረን ስንሄድ እሱ ወደ ኋላ ቀረ። ምን እንደሆነ አላውቅም ነበር። እኔ አንድ ቦታ ደርሼበት እመጣለኝ እከተልሃለሁ ብሎኝ ይመጣል ብዬ ብጠብቅ እስከ ማክሰኞ እስከ ሮብ ጠበቅኩት፣ አልመጣም። መሆኑ ነው ብዬ አሁን መንደር ስሄድስ አላገኘሁትም። እንደው የሚሰጠኝ መረጃም የለም። ተመልሼ ቤቴ ቁጭ አልኩኝ አደርኩኝ። አሁን ጧት እኮ ነው ና ብላ ወረቀት ተፈልጋ ስትለኝ ግሮ የገባኝ እኮ ጧት እኮ ነው። ማወቅ ያለብህ ነገር አሁን የተናገርካት እያንዳንዷ እዚህ ጋር ሰፍራለች። ለኋላ ውሳኔ ዋስትናለሁ ወልፈት እየተጻፈ እንዴት ያለ ነገር ነው እናንተ? እና ሰው ገላ አድርጌ አላችሁኝ ነው? ይኸው ምስክር አላት እኮ እያልን ነው። ምስክሮቹ የት አሉ? አሉ ይመጣሉ። እንትን ነው መንገዶቹ ምን ሆና ነው? ይኸውልህ ይከታተሉ። እሺ መጣ አይደለ? በቃ በጣም ጥሩ። ምንድን ናችሁ? ምስክር ናችሁ? በጣም ጥሩ። እንግዲህ አንደኛ ምስክር ነኝ፣ ወሳኝ የሆነ ሐሳብ አለኝ የሚል ምስክር እንሰማለን። እኔ ወሳኝ ምስክር ነኝ፣ አንደኛ ነኝ። የምትናገሩት ቃል በመዝገብ ላይ ሰፍሮ ለእናንተ ኃላፊነት ትወስዳላችሁ። ለቃላችሁ ይሄን አስባችሁ ነው የምትናገሩ። እሺ ይናገሩ። አታለቃቅስ፣ በቃ አዳምጥ። ተበደይ ያላለቀሰውን በደይ ቀጥይ። እሺ እኔ አይቻለሁ። መጥረቢያውን ሰስሮ ይዞ ወደ ጫካ ሲገባ አይቻለሁ። አያት አዲ ከዛ እንደገባ ድምጽ ሰማሁ፣ ዘፍ ያለ ድምጽ። አያ በለጠች ወድቅ ማለት ነው። እኔ ዘፍ ልበል። እሺ ወይ አሁን ፍርድ እየተሰጠ ነው። እሺ ሁለተኛ ምስክር ቀጥይ። ሁለተኛዋ ምስክር ቀጥይ። ክቡር ዳኛ፣ እኔ እንደሷ ተመሳሳይ የሰው ጓደኛ ነኝ። እኔም በሙሉ አይኔ አይቻለሁ። ሲገለው በምን በመሳል በመጥረቢያ እሷ ያለችው እንደግሜ ልጣፋ ጣጣ ተመሳሳይ ናቸው ማለት ጣፈው እንዳይጣፋ ጣፈው። አሁን ሶስተኛው ምስክር ደግሞ ገማን እንስማ። ሶስተኛ ምስክር አዎ እንዲህ ነገር እንዲህ ሲነጣጠቁ እንዲሁ ሲነጋገሩ ሰሟቸውና ምንድነው እኔ ደግሞ መሄድ ነው። ከዚያ በኋላ እንዲሁ በላይ በታች እንዲሁ ሲገለባበጡ ቆይተው አዎ ገደለው። ማን? አያታድ አያ በለጠ ነው። ደበለከር ነገር እንትና አስደንግጦት ነው። አገዳደሉ እኮ አስደንግጦት ይሆናል። አዎ አገዳደሉ አስደንግጦት ነው። እናመሰግናለን ለሰጣችሁት ቃል ሁላችሁም ቃላችሁ። እኔም አለሁ። እንዴት ማን? እኔም አራተኛ ምስክር። ከከሳሽ ጎን ነህ አንተ? ከከሳሽ ጎን ነህ? ከከሳሽ ጎን ነኝ። ኧረ ከጀርባ ነኝ። ከከሳሽ ጀርባ እዛ ጋር የጀርባ አጥንት ነኝ እኔ። እዛ ምስክር የሚሰጥበት ቦታ እዛ ነው ስፍራው፣ እሱ ጋር። እንግዲህ ምን መሰላችሁ፣ መቼም ለምስክርነት ባልጠራም ተገኝቻለሁ። እንዴት ነው ምስክርነት ሳይጠራ የሚመሰክር? ያየውና የሚናገር ቃል እንወስዳለን። አንተ ጣርቃ መቀጫ ጻፍልህ በቃ መቀጫ። እንግዲህ በቀያችን ያዩትን የሰሙትን ነገር መመስከር እንደ እውነት ይቆጠራል። እውነቴን ነው። እና ባለፈው ሐሙሲት ገበያ ስንሄድ አያታዲ በዚህ በግራ ጎኑ ቦምብ በቀኝ ጎኑ ደግሞ ሽጉጥ እንዲህ በትከሻው ላይ ደግሞ ጓንዲውን እንዲህ አድርጎ ተሸክሞ ማን አለብኝ በማለት መሀል ገበያ ላይ ሲጎማለል አይቼዋለሁ ብዬ ነው። እና ታጥቆ አይተኸዋል? አዎ ታጥቆ ሲጎማለል አልኩህ እኮ። እና ሲገድለው ሳይታል? ኧረ እሱን እንኳን አላየሁም። መቼም እንግዲህ ታጥቆ ተንጎማለለ ተሱ ወዲያ ማን ሊገድለው ይችላል? አዎ ሁነኛ ጉዳይ ሌላ የታጠቀ የለ እንኳን አይደለም 3-4 መሳሪያ
አንድ እንኳን ያንጠለጠለ የለም ተምሳር በስተቀር እኮ የለም እኮ እኛ ልክ እሱ ብቻ ነው ያለው። ይኸው ሁሉ ነገር ተረጎ መዘረጎ እንዴት ነው? እሺ ዝም በል። እና ያበለጠ ሞታ ወይ ያበለጠ አንተ ሰው ፈርድ እያጓደልክ ነው፣ የረበሽክ ነው። ስርዓት ያዝ። ቅጣት ማክበጃ ነው። ስርዓት ያዝ። ጣፈለት ይጣፈል። ስላሳጣን ቃል እናመሰግናለን። መሄድ ትችላለህ። አሁን አንተን አንፈልግም። እውነት ለማለት ቃሉን ግን እንፈልጓለን። ናዲያ በኋላ ግን እንዲያው ሲፈረድበት ባይ ጥሩ ነበር። እንግዲህ ሂድ ታላችሁኝ ያየሁትን ካጋራው በቂ ነው። ደኑ አሉ መልካም ፍርድ። ታንድም 2 3 4 ምስክር እኮ አየነው እኮ። ከዚህ በላይ ምን አለ? እኛ ምን ቆዩ እናንተ ቆዩ ትፈለጋላችሁ። ሐቀኛ ሰው አይጥፈና እንዴት ነው አሁን? ወዳጄ አብሮ አደገ አነሱ እውነት እንደው አያበለጠ በእኔ እጅ ጠፋ። ኧረ እንደው እድሌ እናንተ ወይኔ እንደው ጓደኛን አንድ ነገር ባላደረጉት እንደው እኔ እንግዲህ ግራ ቀኙን በደንብ አድርገን ሰምተናል። ምስክሮችን አሁን ምስክሮቹ መቀመጥ ትችላላችሁ። ፈርዶን እናሰማለን። ፈርዶን እናሰማለን። ይሄ ሰው ስጋ ለበስ ሰይጣን የሰራው ግፍ እንደው ለሰሚው ከባድ ነው። አይደለም ሰውና እንስሳ ሁሉ የሚሰቀጥጥበት ተግባር ነው የፈጸመው። እንደዛ ነው የፈጸመው። ስለዚህ እየጣፍክ አንተ። ስለዚህ ለሁሉም ሰው ለቀያችን ነዋሪ በሙሉ መቀጣጫ የሆነ ዘንድ ምንድነው የምናደርገው? በቀያችን የሚገኘውን ትልቁን ዋርካ እናውቀዋለን አይደል? እዛ ዋርካ ላይ ወስደን ለፈጠኝ እናስረና ቆልቆል ዘቅዝቀን ቆልቆል ዘቅዝቀን ምን እንላለን? እንሰቅለዋለን። በሕግ አምላክ ነው ፈርዳት። በሕግ አምላክ ተመስገን። ኧረ ከደልያ ደርሼልህ ሳታዩ የምትመሰክሩ ሳታጣሩ የምትፈርዱ ወዮላችሁ። እውነት ሞተ የተባሉ አይደለም። አዎ እውነቱ እዚህ መንደር ላይ ስኖር እንዲህ በእህል ውሃ እየተገዛችሁ ባልንጀራህን ገለኸዋል ያላችሁኝ፣ አንቺም ደግሞ ባልሽን ለሀብትና ለንብረት ብለሽ ሞቷል ብለሽ አስመስክረሽ ሀብቱን ለመውረስ ያደረሽው ነገር ሁሉ ትከፍያለሽ። እናንተም ትከፍላላችሁ። ወደ ወንበሬ መልሰኝ። ይህም መንደር እንደመነሸራችሁ ታትኑሩ። ቆይ ተረጋጋ። ማን ደደሉን ሰጠህና ነው? ከሳሽም ዳኛም ሌላ ክስ ይቀርብባችኋል። አንቺ ባለቤቴ የኔን ሀብት ለመውረስ ሞታል ብለው ነው እናቴ ውሸት እንዲያያዛዴ ይቅርበሉኝ እንደ እናቴ አስመሳይ አልሞትክም ነው? አልሞተም። አልሞትኩም እንጂ አልገደልኩትም። ምንድነው የተፈጠረው ነገር? ምንድነው የተፈጠረው? ያስረዳል። አስመሳይ ያስረዳል። ያስረዳል። አሁን አንተ ዳኛ ነህ በእውነት የሽማግሌ ቀላል ሁላችሁንም የፍርድ ቦታ ነው። መስካሪዎቹንም ዳኞቹንም እናስቆማችኋለን። ይኸው በህይወት አሉ ልናገር። በምድር ባናስመሰክርባችሁ ባንጠይቃችሁ በሰማይ እናስጠይቃችኋለን። እንደ ባባ ፈርልሰ ተነስተው እንጂ ሙታል። በእውነት ለመናገር ልንገራችሁ፣ ከአያታዴ ጋር ሄደናል። ከብት ለመግዛት ወጣን ነበር። ይሄን ሰውማ አይቶናል፣ በመንገድም ታይተናል። እሱ ተተሻገረ በኋላ ወንዙ ሞላ። እኔ ደግሞ ውሃ ደፍራለሁ፣ በጣም ደፋር ነኝ። በላይ እራመዳለሁ ስል ሁለት እግሬን እዚያው እና ውሃው ነው እንጂ እሱ ምንም ያደረገ ነገር የለም። ወንድሜ ወዳጄ አብሮ አደጌ አያታዴ እኔን እንዴት ይገለኛል? እንደዚህ ይደረጋል? ካሳት እንዴት ተረፍክ? ወሰደኝ። ሰው ተረባርቦ ሲያየኝ አወጣኝ። እኔን አትፈልጊም ነበር? ሞተ ተማለት
ወራዳ አይው አፋፍሰው አውጣው አስታመው ድኛ መጣው ዛሬ በሁለተኛ ቀን እንዴት ወንድሜ ነው ግን እውነት ቆይ አያታዲያ እባክህን በቃ ለኛ ተው ቆይ እውነት ተው ግድ የለህም ቆይ ትጠየቃላችሁ እውነት ትጠየቃላችሁ እንዳላችሁ እውነት በእውነት ላይ ሐሰት ይዛችሁ አብራችሁ አስተባብረሽ አሁን ዙሮ ምስክርም የሰጠው የተፈረደበት ምስር ሞታል አልሞትኩም ደግሞ አልሞትኩም የኛ ፍርድ ከሚጓደል አንተ ትሞታለህ አልሞትኩም ነው እናንተ ውሸታሞች ሞታችኋል ለህሊናችሁና ለሆዳችሁ አድራችኋል አድራችኋል እና አልሞትኩም ነው ሞታል አንተ ራስህ ኧረ ቆዩን መካከር እናንተ ኧረ ጉዳኛ እኔ እኮ ተናግሬ ነበር ቅድም ሲተነኝ የለም ዛሬ ፍርድ ልናጓድል ነው ብዬ ነበር ኧረ ሲተነኝ ምልክት ነው ብዬ ነበር ማንተ ታኖ ነበር እኔ እኮ ተስገብግበው እኮ የጠጣኸው እኮ መስሎኝ እኮ ስማችን በቃ ከሰረ ስማችን ታችኛው ፍርድ ነው ያኛው በተሳካ የቅድሙ ታችኛው ጋር ተናግሬ ነበር እኮ አየህ አሁን ዙሮ የሞት ፍርድ ፈርደናል አንተ ትሞት እኔ ልሞት ኧረ እባክህ አንድ ሰው መሞት አለበት አይደል አንድ ሰው አንተ ትሞት እኔ ልሞት እናንተ እንትን አይደለህ እኔ ማለት ፍርድ እኮ አስፈላጊ እኮ ነው ወጣት ብዙ ገና ብዙ ነገር ይቀረኛል አንተ እድሜን ጨርሳል እኔ ደግሞ ብላት አያልቅማ እኔም ብላት እኮ አለኝ እድሉ ስላላለገኝ የለህም አንተ ከመሞነጫጨር ውጭ ምን ጉዳይ አለ ከመጣፍ ውጭ ስለዚህ አንተ ሞት እኔ አልሞትም አንተ ሞት ራስህ